ከ34 አመት በፊት ነው ሊቃውንት ጉባኤ በአፋር በኩል ያለውን ነገር የተናገሩትና እኛም ግራ ተጋብተን ዴድ ቮልካኖ ነው ብለን ያሰብነው ግን አክቲቭ የሚሆንበት ጊዜ አለ ተብሎ አንድ አራት ቦታዎች መሬት እንደሚሰነጠቅ ተናግረዋል። አሁን ትንሿ የመጀመሪያው ደረጃ ነው አሁን የታየው። ከዛ በኋላም በመቀሌ አድርጎ ጎንደርን ጎጃምን አካሎ በአባይ ጎርጅ ውስጥ ይሄን ባለፈው ያወራና አይመስለኝ በአባይ ጎርጅ ውስጥ ይመጣና ወለንጭቲ ላይ ይገናኛል። እዚህ በመራቤቴ በኮላሽ አድርጎ ጀማን ወንዝ ኮላሽን ይዞ ወለንጭቲ ላይ ይገባና ወደ ቦረና የኛ ቦረና ድረስ ነው የሚተነበየው። ከቦረና ወደ ኬንያ ይሄዳል። ለዚህ ግን መጀመሪያ ዝግጅት ያስፈልጋል። ቮልካኖ ያሸነፈ ባክቴሪያ አለ። እነዚህ ባክቴሪያዎች በሰው ላይ ከገቡ አደገኛ ነገሮችን ስለሚያመጡ ህዝቡ እንዳይጎዳ መጭም እንዳይጎዳ ዝም ብሎ ነው ሳይንቲስቱም እንትኑም አክቲቪስቱም ወሬ ለማውራት ከመፍጠኑ የተነሳ መሪያ መርዛማው ባክቴሪያ በሰውነታቸው ገብቶ ወደ ህዝብም እንዳይሰራጭ ወደ ሌላም አካባቢ እንዳይሰራጭ ቀድሞ የኢትዮጵያ ህዝብም የመንግስትም አካላት የእርዳታም አካላት መዘጋጀት አለባቸው። እሱ እስካልሆነ ድረስ ሁላችንም እንደሌለን መቁጠር ነው። አሁን የመጀመሪያው ደረጃ በቀይ ባህር ይሄድና አሳዎችን ሁሉ ይጨርሳል። በቅርብ ጊዜ ጀምሯል። ወደ ግብጽ ድረስ ባክቴሪያው ይሄዳል። ፕሌቱ ሶስቱ ፕሌቶች ናቸው እንግዲህ አሁን የተሰነጠቁት። አራተኛው ትንሽ ራቅ ይላል። በዚህ በሳውዝ ሱዳን በኩል ነው። እነዚህ የተሰነጠቁት ባክቴሪያ ያላቸው በተለይ በዚህ በአፋሩ ያለው የአዲስ አበባ ሙቀት ጨምሯል። ይሄም ያሰጋል። የፍሎሃው ድንገት አክቲቭ ሊሆን ይችላልና ለዛም ጥንቃቄ ያስፈልጋል። እና ሁላችንም ተባብረን ሰው እንዳይጎዳ ማድረግ እንጂ በጣም ትልቅ መሬት ነው ተገንጥሎ ኢንዲያን ኦሽን ላይ የሚሳፈፍ ቀኑን እግዚአብሔር ያውቃል። ግን አሁን ጅማሮ በጣም ፈጥኗል። ይልኩልኛል አንዳንዱን ኢትዮጵያ ላይ ከባድ መሰንጠቅ የሚደርስበት ምክንያቱ ማዕድናት በጣም ብዙ አሉ። ወርቅ በተለይ ወርቅ ለመሰንጠቅ ወርቅ ለመፈንዳት ወርቅ ፈሳሽ ሆኖ ለመውጣት ከእሳተ ገሞራ ውስጥ የመጀመሪያው ደረጃ ነው። ለምሳሌ እዚህኛው ወርቋ ቀለጠ። ከዛ በኋላ የጋዝነት ስሜት ያላቸውን ወደ አንድ ቦታ ሰበሰባቸው። የወርቅ ትልቁ ስራ ከኦክሲጅን አይቀላቀልም። ወርቅ ነሐስ ይቀላቀላል፣ ብረት ይቀላቀላል፣ መዳብ ይቀላቀላል። ሌሎች ማዕድናት በሙሉ ከኦክሲጅን ጋር ይቀላቀላሉ። ወርቅ ግን አይቀላቀልም። መቅለጥ ከጀመረ መመለሻ የለውም። ሁሉም ጋር ይሄዳል። ይነቃቀላቸዋል፣ ለመፈንዳት ዝግጁ ያደርጋቸዋል። ስለዚህ ከስር ያለውን አሁን እኛ መርዛማ ምንለው ምናልባት ለዓለም ዶክተር ረዳስ እንዳለው ለዓለም የሚተርፍ ትልልቅ ጥሩ ነገሮችን ይዞ ወጥቷል። ወደዚህም ወደ ላይኛው ወደ ሰሜንኛው ክፍል እስከ ራስ ዳሽን ድረስ በሚካሄድበት ሰዓት በአይከል ጊዜ በእናታችን አይከል ጊዜ የነበሩ ማዕድናትን ያወጣቸዋል። አይከል ማለት የኖህ ሚስት እናት ናት እና ቅማንቶች የሷ ዝርያዎች ናቸው። እንደውም ያመልኩባታል። እሷ የምትጠቀምባቸውን ማዕድናት በሙሉ ያወጣል ብሎ የኛ ጉባኤ ያምናል። ወርቁ ነው ግን ዋናው ወሳኝ። ምንም ስለማይቀላቀለው ለመሞቅ ለመፍላት ዝግጁ ነው እና ከፈላ ደግሞ ቶሎ አይወርድም። ምክንያቱም ኦክሲጅን አይቀላቀልም። ያን ምክንያት አጥንቶ እዛ ቦታ ላይ ያሉትን ጂኦሎጂስቶቹ አዘጋጅተው
ህዝቡን እንትን ርደ መሬት ወደማያጋጥመው እኛ እንኳን እኮ እነሱ ያሉትን ይዘን ተከትለን የት ጋር ነው ብለን በጠልሰሙ ሄደን አውቀናል እነሱ ደግሞ በመሳሪያዎቻቸው ማወቅ አለባቸው ኢትዮጵያ ቦዝና አታቀም በንጉሱ ጊዜ ታይቷል ይሄ የታየበት ምክንያት እንደውም አቶ መንገሻ አረሩ የሚባሉ አንድ ሰው ፈረንጆቹን እያያዙ ይዞሩ ነበር ኢንተርን አፍሪካ የሚባል ቡድን ውስጥ እና ብዙ ቦታዎች ምናልባት ካርታ ድርጅት ውስጥ እንኳን ቢፈልግ ይገኛል እሳቸው እዛ ነበር የሚሰሩት በጣም ጎበዝ ሰው ነበሩ እኛ ስንዞርና ይሄን ጥናት እንዴት ነው እሱ ለማወቅ ብለን ስንሯሯጥ እሳቸው ጥቆማ ይሰጡን ነበር እንትናቸው ተከትለው ያጅቃይ ተሸካሚ ናቸው እንጂ ሰውየው ተምረው ጂኦሎጂስት አይደሉም እና ህዝቡ ያውቃል የኢትዮጵያ ህዝብ ያውቃል ትንሽ ነገሮች ለማግኘት ብሎ ነው እዛ ሰዓት ላይ የሚጣደውና ከእሳቱ ህዝቡን የሁላችንም ስራ መሆን አለበት ማዳን አለበት ድንገት ቢፈነዳ ሊያለብሰው ይችላል ፎቆች የሚሰሩት አላግባብ ግንባታዎች የሚሰሩት ቅድም እንዳነሳችሁት እንትኑን ሊያፋጥኑት ይችላል ክብደት ሲሰማው አሁን የፍሎሃ ዙሪያ የተሰሩ ነገሮች ብዙ አይመቹኝም ከድሮ ጀምሮ እናገራቸዋለሁ ድንገት አይታወቅም እንጦጦ ላይ አይታወቅም ወደታችም ስንሄድ እንትን የረር ላይ አይታወቅም እነዚህን የጂኦሎጂስት ስራዎች ሆነው ጤኛን ጥቆማም እየሰሙ ቢሰሩት ህዝቡን ከችግር አገሪቷንም ካደጋ ያድናሉ በበለጠ ግን ሰፋ ያለ መሬት ነው የሚነቀለውና ከናቱ አፍሪካ ኢትዮጵያ ሆኖ ግን ደሴት ሆኖ ያገለግላል ከደሴቶች ግን በላይ ነው ብዙ ሀገሮች ይዋጣሉ አሁን ምንጣላቸው ሀገሮች ሁሉ ይዋጣሉ ብዙ ጊዜ አይኖራቸው አሳው ግን ማለቅ ጀምሯል መርዛማው ውሃ ወደ እንትኑ ወደ ባህሩ እየገባ ነው ምንም ሊመልሰው አይችልም ይመጣል አሳው ያንን መርዝ ሸሽቶ ሲሄድ ያስከተለው ውሃውን ይሄድና ይቀላቀለዋልና አሳዎቹ የባህር ሀብቶቻችን እንትን ይላሉ ምንላትም ጅቡቲ ምንላትም እንግዲህ አሰብ እንትኑ ውሃው ይወጣታል የሚያጣላንም ነገር ላይ ያጣላን ይችላል በቅርቡ እግዚአብሔር ነገሮችን ሊያስተካክላቸው ይችላል ለምሳሌ ኬንያ ራሷን ችላ ነው ግን ኢትዮጵያ ናት ምናልባት ሶማሊያ ያው ኢትዮጵያ ሶማሌ ነው የሚተርፈው ሶማሊያ ከኛ ጋር ናት ጅቡቲንም አናገኛትም ከዛ ደግሞ ኤርትራን አናገኝም እነማን ናቸው ከኛ ጋር ሱዳንም ከግማሽ በላይ መሬቱ ውሃው ይውጣዋል ለምሳሌ ካይሮንም ይውጣታል አባይም ወደ እንትኑ ነው የምትመጣው ወደ ደሴቱ ነው የሚመጣው ጣና አባይ ወደ ደሴት ነው የሚቀላቀለው እነዚህ ከመጡ 20% ነው የሚቀረው ኢትዮጵያ ከአፍሪካ ጋር ይሄ እቺኛውም ግን አፍሪካ ሆና ልጆቿን ሳትተው ነው የምትቀመጠው ኬንያም ከእንትኗ ጋር ተቀላቀላል ዩጋንዳም የሞተው ቦታዋ ቀርቶ እንግዲህ አሁን በዚህ መሐከል ላይ ሌላ ፕሌት አለ ያ ፕሌት ነጭ አባይ ውስጥ ነው ያለው እሱ አውስትራሊያ ከተገኘችው አዲስ አገር ጋር ይገናኛል ፕሌት ነው የመሬት ወለል ነው የመሬቱ ሳህን ከዛ ሲገናኝ ያቺ ደሴት ስትወጣ ይሄ ወደ ታች አዘነብልና ሳውዝ ሱዳን ምናልባት ከኢትዮጵያ ጋር ዝምድና ሆኖ ይቀጥላል እንግዲህ ጥሩ ነገር የሚኖረን ከሳውዝ ሱዳን ያቺ የቀረችው ኢትዮጵያ ወደ ሳውዝ ሱዳን ትሄዳለች ወይ ሳውዝ ሱዳን ወደ እነዚህ ወደኛ ከኛ ጋር ብዙ ዝምድና አላቸው እንጂ ኢትዮጵያ ናት በቃ ያንም ያፕሌት እስካሁን አልተነገረም እኔ አልሰማሁም እንግዲህ የኛ የመጨረሻ ወለል ሌላ ዓለም ይፈጥራል ተብሏል ግን አሁን ቸኮለኛ ገና ወደፊት ነው ከኛ ካለፍነ በኋላ ይሆናል ለኔ ተጠበቅነው ነው አሁን ግን ታይታለች ትልቅ ናት ግን ደሴት አይደለችም ያቺ ዓለም ቪክቶሪያ ከዛ ከፕሌት ጋር ትገናኛለችና የእንትን የዩጋንዳ መገንጠል እርግጠኛ አይደለሁም ግን ይታወቃል ማለት ነው ከሆኑ የአፍሪካ ሀገራት ጋር እንደዚህ አይነት ነገር እንዳለ ማለት ነው እኔ ብዙ ጊዜ መላለሳለሁ ሳውዝ ሱዳን ምንም ምክንያት የለኝም ይሄንን ለማየት ነው
በደቂቃ የተወሰነ እንትን ካርቱም ለመድረስ ብዙ ደቂቃዎችን ይቆጥር ነበር። አሁን ግን ቶሎ ነው የሚደርሰው ካርቱም። በሰኔል አድርገን በላስቲክ አሽገን ውሃው ላይ ስንለቀው ካርቱም ኢትዮጵያ ነጩ አባይ የሚቀየጡበት ቦታ ላይ ይቀበሉታል። የዛ ደቂቃ ከድሮ በጣም 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 ፈጥኗል። ፈጥኖ ነው የሚደርሰው። ፕሌቷ እንዲህ ብላለች። በቃ ያቺኛውን ፕሌት እየነቀለች እያወጣቻት ነው።